ደብረ ዘይት ማለት ምን ማለት ነው? ደብረ ዘይት እንግዲህ ዘይት ወይራ የሚል ትርጉም አለው። ደብር ደግሞ ተራራ ነው። በአጠቃላይ ዘርፍ ከባለቤት ሲነበብ ወይንም ጣምራ ቃሉ ደብረ ዘይት ማለት ይሄ ጫካ ያለበት ተራራ እንደማለት ነው። በትንቢተ ሕዝቅኤል ምዕራፍ 9 ከቁጥር 6 ስንመለከት እግዚአብሔር ከዕለታት አንድ ቀን በኢየሩሳሌም ያሉ ምእመናንን መልአኩ ቅዱስ ገብርኤልን ወደዚህ ምድር ልኮ ኢየሩሳሌም ኃጢአት በሰራሽ ጊዜ ብዙ ያዘኑ ነበሩ። እንዴት ቤተ መቅደሳችን ይረክሳል፣ እንዴት ጣዖት እናቆማለን ብለው ያዘኑ ብዙ ሰዎች ነበሩ። ያን ጊዜ ነቢያትም አዝነዋል፣ ካህናትም አዝነዋል፣ ሌሎችም ደጋጉ የእስራኤል ሽማግሌዎችም አዝነዋል። ያን ጊዜ እግዚአብሔር ወደዚህ ምድር ወርዶ መልአኩ ቅዱስ ገብርኤል ኃጢአተኞች እንዲጠፉ ጻድቃን እንዲድኑ ስመ እግዚአብሔር እንዲጽፍባቸው አዝዞታል። ያ ስመ እግዚአብሔርም ታው ነው የሚለው። ታው ማለት እንግዲህ የዕብራይስጥ ነው። ፊደሉ 400ኛ ነው። በእኛ ደግሞ ታው ማለት ትጉህ እግዚአብሔር ማለት ነው። የማይተኛ የማንቀላፋ እግዚአብሔር መልአኩ ቅዱስ ገብርኤልን ላከውና ግንባራቸው ላይ ጻፈባቸው ነው የሚለው። ሲጽፍባቸው ታው በሚል ቀለም ይጽፍባቸዋል፣ በጥቁር ቀለም ሲጽፍባቸው ማለት ነው። የጻድቃን የሆነ እንደሆነ እንዳልጠቆሩ ቀለም በዛው ታትሞ ይቀራል ግንባራቸው ላይ ወይንም ቀኝ እጃቸው ላይ ማለት ነው። የኃጥአን የሆነ እንደሆነ ጥቁሩ ቀለም ወደ ቀይ ቀለም ይሆናል። ይሄ ማለት ደማቸውን አፈሰዋለሁ ይላል። ራሱ ቀለሙ መለወጡ እንደ ግብጽ ውሃ ነው። አሁን የግብጽን ውሃ ሙሴ በባረከው ጊዜ ተለውጦ ደም ሆኗል ይለዋልና እንደዚህ ደም ይሆናል። ይህንን አድርጎ እግዚአብሔር ኃጥአንንና ጻድቃንን ለይቶበታል። ሐሳዊ መሲህም ክርስቶስን ለማስተባበል የመጣው ሐሳዊ መሲህም ይችንን ቁንጽል ነገር ይዞ ጥቅሷን ለማመሳሰል ይሞክራል እና በሱ ያምኑትን ዘመርስ የሚል ከቀኝ እጃቸው ላይ ያለዚያም ደግሞ ከግንባራቸው ላይ ይጽፍበታል። እዚያ ጋር ዮሐንስ ላይ ተጽፏል ማለት ነው። ምን ማለት ነው? ዘመርስ ማለት የዕብራይስጥ ቃል ነው። ረዘም አድርገን ስናየው መርመያዎስ ማለት ነው። ሲተነተን ደግሞ 666 ማለት ነው። ያው እንግዲህ እንደሚታወቀው አብይ ጾም ከተጀመረ አሁን 5ኛ ሱባኤ ላይ ደርሰናል። ዘወረደ ብለናል። ቅድስት ምኩራብ መጻጉዕ። ዛሬ ደግሞ የዛሬውን ሳምንት 5ኛውን ሳምንት ደግሞ ደብረ ዘይት የሚል ስያሜ ያለው። ስለዚህ ማን ይባላል ለተባለው መልሱ ደብረ ዘይት እየተባለ በቅድስት ቤተ ክርስቲያን አስተምህሮ ይጠራል። ደብረ ዘይት ማለት ምን ማለት ነው? ደብረ ዘይት እንግዲህ ዘይት ወይራ የሚል ትርጉም አለው። ደብር ደግሞ ተራራ ነው። በአጠቃላይ ዘርፍ ከባለቤት ሲነበብ ወይንም ጣምራ ቃሉ ደብረ ዘይት ማለት ይሄ ጫካ ያለበት ተራራ እንደማለት ነው። በዋናነት ግን ደብረ ዘይት ሊባል የቻለው ያ ሳይሆን መድኃኒታችን ኢየሱስ ክርስቶስ በደብረ ዘይት የዛሬ የምንወያይበትን ትምህርት ያስተማረበት ቦታ ስለሆነ አባቶቻችን ከቦታው ተነስተው ስያሜውንም ደብረ ዘይት ብለዋል። ስለዚህ በዋናነት ግን ዛሬ ደብረ ዘይት ስንል ስለ ተራራው ስለ ቦታው ሳይሆን ምንመማረው ደብረ ዘይት ላይ ተቀምጦ መድኃኒታችን ኢየሱስ ክርስቶስ ያስተማረውን ትምህርት እናነሳለን። በነገራችን ላይ መድኃኒታችን ኢየሱስ ክርስቶስ ያረፈበት ራሱ ቦታው ቀራንዮ የምንበለው ኢየሩሳሌም የምንበለው የተጠመቀበት ዮርዳኖስ የምንበለው ቁሞ የጸለየበት ቆሮንቶስም ቢሆን የእግዚአብሔር ግብር ያረፈባቸው ቅዱሳት ቦታ ቅዱሳት ገዳማት ናቸው ዛሬም ሆነ ጥንት። ስለዚህ ለነሱም ለቦታውም ክብር አላቸው። ምክንያቱም መለኮታዊ ግብሩ አርፎበታል፣ ከብሮበታል። አይደለም እግዚአብሔር የቆመበት ቀርቶ ነቢያት፣ ቅዱሳን ሐዋርያት ያረፉበት ሁሉ የተባረከ ቦታ ነውና በዚያውም ላይ ስናነሳ ደብረ ዘይትንም ክብሩን እናገርበታለን። በደብረ ዘይት ለደቀ መዛሙርቱ ያስተማረበት ቦታም ስለሆነ በዚያም ጭምር ደብረ ዘይት የሚል ስያሜ እንዳገኘ። በዚያ ቦታ ምንድን ነበር ያስተማረው? መድኃኒታችን ኢየሱስ ክርስቶስ በዛሬው ቀን ያስተማረው ነገረ ምጽአቱን ነው፣ ወይንም ደግሞ ዳግም ምጽአቱን አስተምሯል። ቀዳማይ ምጽአቱ በእመቤታችን በቅድስት ድንግል ማርያም ተገልጦ በዚህ ዓለም 33 ዓመት ከ3 ወር ኑሮ ተሰቀለ፣ ሞተ፣ ተነሳ፣ አረገ። አሁን ዳግመኛ ይመጣል። ስለዚህ በደብረ ዘይት ላይ ያስተማራቸው ከማረጉ በፊት ወይንም ሞቶ ወደ መቃብር ከመውረዱ በፊት በዘመነ ስጋዌው በሚያስተምርበት ዘመን
ነገረ ምጽአቱን አስተምሯቸዋልና መድኃኒታችን ኢየሱስ ክርስቶስ ያስተማረው እሱን ነው። ነገረ ምጽአቱ ነው በደረሰት ያስተማረው። አዎ ነገረ ምጽአቱን ምልክት ብዙ ምልክት ነግሯቸዋል። እሱን እንግዲህ በአንድ ባንድ እያየነው እንሄድ ይሆናል። በአጠቃላይ ግን ያስተማራቸው የዳግም ምጽአቱን ምስጢር ነው። የዳግም ምጽአቱን ምስጢር ነው። አዎ የዳግም ምጽአቱን። ስለዚህ ስለ ዳግም ምጽአቱ ነው ያስተማረው። አሁን በዚህ በዳግም ምጽአቱ ምን ነገሮችን ይከናወናሉ ብሎ አስተማረ? ወይም ምልክቶቹ ምንድን ነበሩ? ምልክቶቹ ብዙ ናቸው። ምናልባትም መድኃኒታችን ኢየሱስ ክርስቶስ በሚያስተምርበት ጊዜ ምጽአት በትንቢት የሚገለጽ ነው። ትናንትና የነበረ አይደለም፣ ዛሬም ያለ አይደለም፣ ወደፊት የሚመጣ ነው። ምጽአት ዘይቤውም እንደሚነግረን ምስጢሩም እንደሚያስተምረን ምጽአት ማለት ወደፊት መድኃኒታችን ኢየሱስ ክርስቶስ የሚመጣበት ዘመንን ነው የሚነግረን። ዳግመኛ ይመጣል ብለን ቀጠሮ አለንና እሱን ነው የሚያመለክተን። ትንቢት ነው ማለት ነው። አዎ ማለት እንግዲህ ወደ ትምህርቱ ስንገባ ከዕለታት አንድ ቀን መድኃኒታችን እንግዲህ መዓልተ የሚሄድ በምኩራብ ወሌሊት ይቤይት ውስተ ደብረ ዘይት ዘስሙ ኤሌዎን ነው የሚለው። ቀን ቀን በቤተ መቅደስ በምኩራብ ሲያስተምር ይውላል። ማታ ማታ ደግሞ ከተማ አይደለም የሚያድረው፣ ወደ ተራራ ወደ ደብረ ዘይት ወጥቶ ብቻውን ሳይሆን 12ቱን ሐዋርያት 72ቱን አርድእት 36ቱን ቅዱሳት አንስት በአጠቃላይ 120 ቤተሰብ የሚባሉትን ወደ ደብረ ዘይት ይዞ ወጥቶ ቀን ቤተ መቅደስ ያስተምር፣ ያልገባቸውን ይተረጉምላቸዋል። የገባቸውን ገብቶናል ይላሉ፣ ያልገባቸውን ደግሞ እነሱም ይጠይቃሉ። ስለዚህ አሁን መድኃኒታችን ኢየሱስ ክርስቶስ ከዕለታት አንድ ቀን ቤተ መቅደስ ገባ። ከቤተ መቅደስ ገብቶ ያስተማረው ትምህርት ነበረ። አይሁዳውያን በቤተ መቅደሳቸው ሲመኩ አይቶ አማንም ለክሙ ይታደግ ጊዜ እንዲህ ድንጋይ በድንጋይ ላይ እንደታነጸ እንደተደራረበ እንደማይቀር አይቀርም ብዬ በእውነት እነግራቸዋለሁ ብሎ የቤተ መቅደሱን መፍረስ ነገራቸው። ከዚያ በኋላ ከዚህ ወጥቶ ወደ ደብረ ዘይት ሲሄድ ደቀ መዛሙርቱ ሶስቱ ባለመዋሉ ቅዱስ ጴጥሮስ፣ ቅዱስ ዮሐንስ፣ ያዕቆብ፣ እንድርያስን ጨምረው ያ ቤተ መቅደስ ይፈርሳል ብለሃል፣ ደግሞም በዚያም ላይ ዕለተ ምጽአት ነው ብለሃልና ምን ተአምሪሁ ምልክቱ ምንድን ነው አሉት። ቤተ መቅደሱ እንደሚፈርስ ዳግም ምጽአት እንደሚሆን ምልክቱ ምንድን ነው ብለውታል። ስለዚህ ከዚያ ጋር ብዙ ምልክት ነግሯቸዋል። ምናልባት በወንጌል ያለውን ጥያቄው ካለው እናንሳውና ከዚያ ጋር የነገራቸዋል። ምንድን ነው እዚያ ጋር ጥያቄው? መልካም። አዎ ይኸው በዚሁ በማቴዎስ ወንጌል ምዕራፍ 24 ከቁጥር 3 ጀምሮ ያው በእለቱ የሚነገረው በደብረ ዘይት በምንት ይከውን ተአምሪሁ ለምጽአትከ የመምጫህ ምልክት ምንድን ነው ባሉ ጊዜ እርሱ የተናገራቸው ምልክቶች አሉ። ለምሳሌ ብዙሃን ይመጽኡ በስሜ እንዘ ይብሉ አነ ውእቱ ክርስቶስ፣ እኔ ክርስቶስ ነኝ እያሉ በእኔ ስም የሚመጡ አሉ ይላል። ስለዚህ እኔ ክርስቶስ ነኝ እያሉ ይመጣሉ ማለት ምንድነው ትርጉሙና ምስጢሩ? አሁን ምንድነው በመጨረሻው ዘመን አማናዊ ኢየሱስ ክርስቶስ ከመምጣቱ በፊት በሱ ስም ቀድመው የሚመጡ አሉ። በሱ ስም ቀድመው የሚመጡ ማለት ነው። በሱ ስም ብዙሃን ይመጹ። እንግዲህ ብዙሃን ነው ያላቸው። ብዙሃን ማለት በቁጥር የማንወስነው ዛልብ ሁሉ መስፈርት የሌለው ነው። ግን እነዚህ ብዙሃን ይመጹ በስሜ አንደኛ በስሙ ነው የሚመጡት። ስሙን ይወርሳሉ፣ ግብሩንም ይወርሳሉ። እውነተኛ አማናዊ ስሙን አይደለም የሚወርሱት። እሱ እንደ አምላክነቱ የሰራውን ስራ አይደለም የሚሰሩት። ግን አምላክ ነን ብለው መምጣትና አምላክ መሆን ይለያያል። እነሱ አምላክ ሆነው ሳይሆን የሚመጡት አምላክ ነን ብለው በስሙ ይመጣሉ። ይህንን አሁን ለማብራራት በደንብ ማየት ካለብን ሐሳዌ መሲህ ወይንም ደግሞ እውነተኛው ክርስቶስን የሚያስተባብል በሱ ስም የሚመጣ ሐሳዌ መሲህ አለ። እንግዲህ ወደፊት ሐሳዌ መሲህ ለምእመናን ግልጽ እንዲሆን ምን ማለት ሐሰተኛው መሲህ ማለት ነው። ሐሰተኛው መሲህ አዎ ሐሰተኛው መሲህ ማለት ነው። እሱ አምላክ ነኝ ብሎ ይመጣል። ያውን የሚገለጠው ወንጌሉን ሊያብራራልን የሚችለው ዮሐንስ በራእይ የተመለከተው ነው። ዮሐንስ በራእይ ሲመለከት የሐሳዌ መሲህን መምጣት አይቷል። ታሪኩን ቀንጨብ አድርገን ስናነሳው እንግዲህ ጌታችን ኢየሱስ ክርስቶስ የተወለደው ሞአንበሳ ዘእምነገደ ይሁዳ ነው የሚለው። ከነገደ ይሁዳ
ከይሁዳ ዘር ነው የተወለደው። በእርግጥ ከዚያ የተገኘች እመቤታችን ቅድስት ድንግል ማርያም ናት። ከእመቤታችን ቅድስት ድንግል ማርያም ደግሞ ጌታችን ኢየሱስ ክርስቶስ ተገኝቷል። ልክ እንደዚሁ ከነገደ ዳን፣ በነገራችን ላይ ዳንኤል ማለት ዳኛ እግዚአብሔር ማለት ነው። ዳን ማለትም ፈራጅ ማለት ነው። እና መመሳሰል ከዚያ ይጀምራል፣ ከነገድ ይጀምራል። ከእስራኤል ከ12ቱ ነገድ ይጀምራል። መድህን ክርስቶስ ከነገደ ይሁዳ ስለተወለደ አሁንም ከነገደ ዳን ተወለዱ ፈራጅ ነኝ ብሎ ሐሳዌ መሲህ ይመጣል። ሐሳዌ እንግዲህ ጌታችን ኢየሱስ ክርስቶስ በተነገረው ትንቢት፣ በተቆጠረው ሱባኤ፣ በእስራኤል ተስፋ ለዓለም ድህነት ለምእመናን ቤዛ ሆኖ ሲመጣ ከእመቤታችን ከቅድስት ድንግል ማርያም የተገኘው ዘእንበለ ዘርአ ብእሲ ነው፣ ያለ ዘር ነው የተገኘው። ሐሳዌ መሲህ ግን የሚገኘው በዘር ነው። የሚወለደውም እናቱ ከነገደ ዳን ናት፣ አባቱ ከነገደ ኤሳው ነው ይላሉ ሊቃውንተ ቤተ ክርስቲያን ሲተረጉሙ። ስለዚህ ነቢያተ ሐሰት፣ እነዚህ ሐሰተኛ ነቢያት እንግዲህ መድኃኒታችን ኢየሱስ ክርስቶስ በሚወለድ ጊዜ እውነተኛ ነቢያቶች ነበሩ፣ እንዲወለድ ትንቢት የተናገሩ። አሁን ደግሞ ለሐሳዌ መሲህ ደግሞ የውሸት ትንቢት የሚናገሩ ሐሳውያን ነቢያት አሉ። እነዚህ ሐሳውያን ነቢያት ከነገደ ዳን የምትወለደዋን አንዲት ሴት በድንግልና ጸንሰሽ በድንግልና ትወልጃለሽ ብለው ሞሏት፣ የውሸት ትንቢት ሲነግሯት፣ እሷም እውነት መስሏት ከመቃብረ አረሚ ከአረማውያን መቃብር ሂዳ ብቻዋን ተቀመጠች። ለማስመሰል ነው። እመቤታችን ቅድስት ድንግል ማርያም በቤተ መቅደስ ስላደገች ስለኖረች፣ እሷም ደግሞ ወጉ ማረጉ እንዳይቀርባት ለይስሙላ አምላክን ወልዳለሁ ብላለችና ወደ መቃብር አረም ሄደች። ከዚያ በኋላ ለአቅመ ሔዋን ስትደርስ እመቤታችን ቅድስት ድንግል ማርያምን መልአኩ መጥቶ ትጸንስ ወተወልድ ይወልድ ብሎ አብስሯት መድኃኒታችን ኢየሱስ ክርስቶስን ወልዳለች። ይችን ሴት ግን የሚያበስራት መልአክ ቀርቶ የሚነግራት ሰይጣን እንኳን አይመጣም። ብትጠብቅ ምንም ነገር የለም። ከዚያ በኋላ ልክ የሐሳዌ መሲህ ዘመን በሚደርስ ጊዜ የግር ትንቢቱ ይፈጸም ዘንድ ማለት ነው ከነገደ ኤሳው የተወለደ ጎልማሳ ሂዶ ከክብር ያሳንሳታል፣ ይገናኛሉ። ከዚያ በኋላ ሐሳዌ መሲህ ይወለዳል ነው እንግዲህ በራዕየ ዮሐንስ አባቶቻችን እስከዚህ ታርከዋል። ከዚያ በኋላ ራዕየ ዮሐንስ ምዕራፍ 13 ጀምረን ስንመለከተው የሐሳዌ መሲህ ሙሉ ዝርዝር ይገልጠዋል። አውራ ጣቱ፣ እግሩ ይሄ ምንድነው ቀይ ሸፋፋ ነገር ወለፎ እያሉ አባቶቻችን አስቀምጠውታል፣ በድሮ በቱቦ ቋንቋ ማለት ነው። ከዚያ በኋላ ይወለዳል፣ እሱ አምላክ ነው ይላል ነው። በዚሁ ምዕራፍ 13 ቁጥር 6 ላይ ስታየው ስለ ጽርፈት የስድብ አፍ ተሰጠው። አንደኛ እግዚአብሔር ነኝ አለ፣ ሁለተኛ ስሙን ወረሰ፣ ሶስተኛ ደግሞ በቤተ መቅደሱ ላይ ራሱ ስድብ አነሳ ነው የሚለው አሁን ሐሳዌ መሲህ ማለት እንግዲህ ሐሰተኛነቱ እግዚአብሔር ነኝ ማለት አንድ ሐሰት፣ በዚያውም ላይ ክርስቶስ ነኝ ብሎ የክርስቶስን ስም መውሰድ ሁለተኛ፣ ሶስተኛ ደግሞ እግዚአብሔር በቤተ መቅደስ ሲያስተምር ስለነበረ ሐሳዌ መሲህ ራሱ ቤተ መቅደስ ሰርቶ ማስተማር ይጀምራል። አሁን ብዙኃን ይመጽኡ በስሜ እሱ ነው ሐሳዌ መሲህ ሆኖ ተገኘ ማለት ነው። እና እንዲህ ካደረገ በኋላ ያው ለሱ እንዲሰግዱ ያው እዚያ ጋር በራእይ እንደተጠቀሰው ለምስሉ ይሰግዱ ዘንድ ብዙ ሰዎች ሰገዱለት፣ ታላቁም ታናሹም ባለሀብቶች ባለጸጋዎች የሚባሉት እነሱ ሁሉ ሰገዱለት ነው የሚለው። በእርግጥ ዮሐንስ ሐሳዌ መሲህ ሳይሆን ብሎ የሚገልጠው አውሬው ብሎ ነው የሚገልጠው። እንግዲህ በዚህ ዓለም ዛሬ አውሬው የሰለጠነበት ዘመን ነው። የአውሬ ደግሞ ፀሐይና ጨረቃን እስከማሳት በምታት ታላላቅ ታምራት ያደርጋል። የእሱ ተከታዮችም አሉት ተብሎ ነው እዚያ ጋር የተጻፈው። በዋናነት ግን በደንብ አድርገን ስንመለከተው ማለት ነው ይህ ሰው እሱ አምላክ ነኝ ይላል። በሱ ያመኑበትንና በሱ ያላመኑበትን ደግሞ ማለት ነው ምእመናንን ይለያቸዋል። እንዴት በማድረግ በጣም ጥሩ ነው። ዝም ብሎ ብድግ ብሎ አይደለም። የራሱን የቻለ መነሻ አለው። ምን ለማለት ነው? አምላክ ነኝ ብሎ እንግዲህ ብዙዎች በስሜ ይመጣሉ የአምላክነት ስራም ደግሞ እንሰራለን ይላሉ ነው እንግዲህ ሐሳቡ። መድኃኒታችን ኢየሱስ ክርስቶስ በስም ይመጣሉ ብሏልና እሱን ነገር በደንብ አድርገን ስንገልጠው በትንቢተ ሕዝቅኤል ምዕራፍ 9 ከቁጥር 6 ስንመለከት እግዚአብሔር ከዕለታት አንድ ቀን በኢየሩሳሌም ያሉ ምእመናንን መልአኩ ቅዱስ ገብርኤልን ወደዚህ ምድር ልኮ ኢየሩሳሌም ኃጢአት በሰራሽ ጊዜ ብዙ ያዘኑ ነበሩ። እንዴት ቤተ መቅደሳችን ይረክሳል፣
እንዴት ጣዖት እናቆማለን ብለው ያዘኑ ብዙ ሰዎች ነበሩ። ያን ጊዜ ነቢያትም አዝነዋል፣ ካህናትም አዝነዋል፣ ሌሎችም ደጋጉ የእስራኤል ሽማግሌዎችም አዝነዋል። ያን ጊዜ እግዚአብሔር ወደዚህ ምድር ወርዶ መልአኩ ቅዱስ ገብርኤል ኃጢአተኞች እንዲጠፉ ጻድቃን እንዲድኑ ስመ እግዚአብሔር እንዲጽፍባቸው አዝዞታል። ያ ስመ እግዚአብሔርም ታው ነው የሚለው። ታው ማለት እንግዲህ የዕብራይስጥ ነው። ፊደሉ 400ኛ ነው። በእኛ ደግሞ ታው ማለት ትጉህ እግዚአብሔር ማለት ነው። የማይተኛ የማንቀላፋ እግዚአብሔር መልአኩ ቅዱስ ገብርኤልን ላከውና ግንባራቸው ላይ ጻፈባቸው ነው የሚለው። ሲጽፍባቸው ታው በሚል ቀለም ይጽፍባቸዋል፣ በጥቁር ቀለም ሲጽፍባቸው ማለት ነው። የጻድቃን የሆነ እንደሆነ እንዳልጥቁሩ ቀለም በዛው ታትሞ ይቀራል ግንባራቸው ላይ ወይንም ቀኝ እጃቸው ላይ ማለት ነው። የኃጥአን የሆነ እንደሆነ ጥቁሩ ቀለም ወደ ቀይ ቀለም ይሆናል። ይሄ ማለት ደማቸውን አፈሰዋለሁ ይላል። ራሱ ቀለሙ መለወጡ እንደ ግብጽ ውሃ ነው። አሁን የግብጽን ውሃ ሙሴ በባረከው ጊዜ ተለግጦ ደም ሆኗል ይለዋልና እንደዚህ ደም ይሆናል። ይህንን አድርጎ እግዚአብሔር ኃጥአንንና ጻድቃንን ለይቶበታል። ሐሳዊ መሲህም ክርስቶስን ለማስተባበል የመጣው ሐሳዊ መሲህም ይችንን ቁንጽል ነገር ይዞ ጥቅሷን ለማመሳሰል ይሞክራል እና በሱ ያምኑትን ዘመርስ የሚል ከቀኝ እጃቸው ላይ ያለዚያም ደግሞ ከግንባራቸው ላይ ይጽፍበታል። እዚያ ጋር ዮሐንስ ላይ ተጽፏል ማለት ነው። ምን ማለት ነው? ዘመርስ ማለት የዕብራይስጥ ቃል ነው። ረዘም አድርገን ስናየው መርመያዎስ ማለት ነው። ሲተነተን ደግሞ 666 ማለት ነው። እዛ ራዕየ ዮሐንስ ምዕራፍ 13 ቁጥር መጨረሻው ላይ ስንለው ስሙም 666 ነው ብሎ ከዚያ ጋር አስቀምጦታል። ቁጥሩም ስሙም ማለት ነው። ስሙም የሰው ልጅ ነው። ቁጥሩም ደግሞ 666 ነው። አሁን ዓለም 666 እያለ የሚያመልከው ሰይጣን ይህንን ሐሳዊ መሲህን ነው። ምናልባት እሱ የሚመጣበት ዘመንም እንኳን ባይደርስ ዋዜማውን ግን እየተቃረበ ነው። በውጮች ያው ቤተ እምነቱም አለ፣ በእኛ ሀገር ግን አይፈቀድም፣ እየተከለከለ ነው ሰይጣን ማምለክ ማለት ነው። እና እሱን ነው ምንድነው ከዚያ ጋር ይጽፍባቸዋል ግንባራቸው ላይ። እንግዲህ እግዚአብሔር በኃጥአንና በጻድቃን ላይ ግንባራቸው ላይ እንደጻፈው ይህም ደግሞ ከማናንሽ ስለሆነ አምላክ ነኝ ብሎ በስሙ ስለመጣ ማለት ነው። በስሙ መጡ ብዙሃን ይመጹ በስሜ አይደለ በስሙ መጥቷልና ዘመርስ የሚለውን ይጽፍባቸዋል። ምናልባት ይህን አስማት አይነት ንግግር ተናግረን ዝም ብለን ስናልፈው ሰው ምን ማለት ነው እንዳይል መተንተን እንችላለን። በዕብራይስጥ 40 ነው። በፊደል 40 ቁጥር ነው። እንግዲህ አሌፋቱን ተከትለው ነው እነሱ የሚቆጥሩ። አሌፍ ማለት አንድ፣ ቤት ማለት ሁለት ይሉና ሚም ሲደርሱ ዮድ 10 ነው። ከዚያ በኋላ ካፍ 20፣ ላሜድ 30፣ ሚም ደግሞ 40 ማለት ነው። አሁን 40 ነው። ረ ደግሞ ሬስ ማለት ስለሆነ 200 ይሆናል። አሁንም መርምህ ስለሆነ ደግሞ እንደገና መልሰን ስንቆጥረው ይሄ ደግሞ 40 ነው። ይህንን እየደመርነ መሄድ ነው። እዚያ መርመያ ያለ ዮድ ስለሆነ 10 ነው። ዋ ደግሞ 60 ነው። 6 ወይም 60 ይወክላል። እዚያ ኦ አለ ኤ ነው። እሱ ደግሞ 200 ነው። ከዚያ በኋላ ሳን ነው 300 ነው። ይህንን በአጠቃላይ ቢደምሩ 666 ይሆናል። ይህ በምን አቆጣጠር ነው? በዕብራይስጥ አቆጣጠር ነው። በእኛ አቆጣጠር ግን ወይንም በእኛ የግዕዝ አነጋገር ሐሳዊ መሲህን ጸራዊ ነው የሚለው። ጸረ እግዚአብሔር ማለት ነው። ጸራዊ ማለት ነው። ይህም 666 ነው በእኛም አቆጣጠር ማለት ነው። ፀሐዩ ሲሆን ማለት ነው 600ን ይወክላል። ረ 6 ነው። ወ60 ነው። ይህንን ስንደምረው 666 ይሆናል። እንግዲህ ምንድነው የሚለን ዮሐንስ ማለት ነው? እሱ በእግዚአብሔር ስም መጣሁ አምላክ ነኝ ይላል። እሱን ግን እንደገና ደግሞ በላማኞቹም ላይ ግንባራቸው ላይ ስሙን ይጽፋል። ግን እሱ ሐሳዊ መሲህ ነው ወይንም ደግሞ አውሬው ነው፣ የአውሬው መንግስት ነው እንዳታምኑት። 666 ማለት ደግሞ የአንድ ሰው ይህ ምንድነው? አስራው ናቸው፣ ስሮች ናቸው፣ የሰውነት ክፍሎች የሚገኙ ናቸው። በዚህ የተዋደደ በዚህ የተመሰረተ ስለሆነ ፍጡር ነው፣ አትመኑት ማለት ነው። እና መድኃኒታችን ኢየሱስ ክርስቶስ ግን ብዙሃን ይመጹ በስሜ አለ። ብዙዎች ይመጣሉ፣ ብዙዎች ስሙን ይረከባሉ፣ የአምላክነትንም ስራ ሰራን ይላሉ። ግን ምታት ነውና እነሱን አተቀበሏቸው ነው። እንግዲህ ከዚህ ጋር አድማጮቻችንም ሆነ ተመልካቾቻችን ሊገነዘቡት የሚገባ አሁን ትውልዱ ብድግ ብሎ ዝም ብሎ ከዚህ ከትከሻውም ይሁን ከእጁም ላይ ይሁን ማለት ነው አንዳንዱ የዘንዶ ጥምጥም፣ አንዳንዱ የእባብ ጥምጥም፣ አንዳንዱ ደግሞ አማረልኝ ብሎ ማለት ነው የሚያውቀውን ነገር ዝም ብሎ የውጮችን አንስቶ የሚጠቆር የሚነቀስ ሰው አለ።
ከዚህ ጋር ግን የአውሬውን ስም እንዳይነቀስና ሳያውቅ እግዚአብሔርን እንዳያስቀይም በዚያውም ላይ የሐሳዊ መሲህ የግብረ ልጅ እንዳይሆን ሊጠነቀቅ ያስፈልጋልና እንደዛ ነው። እኛ በእኛ በቤተ ክርስቲያናችን ምናልባት መጠቆርም እንኳን ቢያስፈልግ የመስቀል ምልክት አለን፣ የእመቤታችን ስዕል አለን። አንዳንዶችም እንደሚያደርጉት እሱን ማድረግ ነው ከተደረገ እንጂ እና ብዙሃን ይመጹ በስሜ እሱ ነው። በስሜ የሚለው ነው። በጣም በስሜ ብዙዎች ይመጣሉ። ምስጢር ነው መምህር የተነተኑልን። ተመልካቾቻችን እየተወያየን ያለነው የአብይ ጾም 5ኛ ሳምንት የሆነውን በቤተ ክርስቲያናችን ስያሜ ደብረ ዘይት የተሰኘውን ነው። መምህራችን መምህር ማይበል ፈጠነ ይህንን እያብራሩልን ይገኛሉ። ከኛ ጋር አብራችሁ እንድትቆዩ ግብዣችን ነው። ካፍታ በኋላ እንመለሳለን። የጦር ወሬ ትሰማላችሁ፣ እርስ በርስ ጠብ፣ ሀገር ለሀገር ግጭት፣ እንዲህ ነገር የጦር ወሬ ትሰማላችሁ ይላል። ይህስ ምንድን ነው ሀሳቡ? እንግዲህ ምንድን ነው አሁን የነገራቸው ምልክቶች ናቸው። በመጀመሪያ እኔ ክርስቶስ ነኝ ብለው የሚመጡ አሉ። እንዳጠቃላይ ግን በዚህ ምድር ወይንም በዚህ ዓለም ጦርነቶች ይበዛሉ። ጦርነቶች ሲበዙ አደንግጡ ነው ያላቸው። ሌሎቻችሁ እንዳያስቷችሁም ተጠንቀቁ ካለ በኋላ ምንድነው የሚላቸው? ብዙ ጦርነቶች ይፈጠራሉና እንዳደነግጡ ከዚያ ጋር አስቀምጧቸዋል። መንግስት በመንግስት ላይ ይነሳል፣ ህዝብ በህዝብ ላይ ይነሳል ነው። ያሁኑ ግን ተቀይሯል። ህዝብ በመንግስት አኮርፏል፣ መንግስት ደግሞ በህዝብ ላይ ያኮርፋል። በመላው ዓለም ማለት ነው። ህዝብ በህዝብ ላይ ይነሳል፣ ነገስታት በነገስታት ላይ ይነሳሉ ነው እንግዲህ ምልክቱ ማለት ነው። ጦርነቱን በጣም ሰፊ ነው። በነገራችን ላይ ያ ጦርነት አሁን አልተጀመረም፣ ወይንም ደግሞ ያ ጦርነት በዓለም የለም። ያ ጦርነት ከመጣ በኋላ ማለት ነው የሚያስከትላቸው ረሃብ አለ፣ ቸነፈር አለ፣ ድርቅ አለ፣ ብዙ ነገሮች አሉ። ስለዚህ አሁን ምልክቱ በትክክል ገብቷል ወይ ብለን መናገር አንችልም። ምክንያቱም ያንን የሚያውቀው እግዚአብሔር ብቻ ስለሆነ ማለት ነው። እንዳጠቃላይ ግን ምልክቶች እነዚህ ናቸው። ይሄ ጦርነት አለ፣ ረሃብ አለ፣ ቸነፈር አለ፣ ድርቅ አለ፣ ያው ፍቅርም ይጠፋል። እነዚህ ሁሉ በወንጌሉ ተተንትነዋልና እንግዲህ የእነዚህን ምልክት የትኛውም ሰው እየተገነዘበ ራሱን እንዲጠብቅ ቤተ ክርስቲያን ታስተምራለች። እንዳጠቃላይ ግን ጦርነት የሚባለው አባቶቻችን በሌላ አገላለጥ ነው የገለጡት። ይሄ ማለት ምን ማለት ነው? ጦርነቱ በራሱ እኛ የምንገምተው ብቻ አይደለም። ሌሎች ከዚህ በፊት ተደርገው የማያውቁ ወንጌሉም እንደሚለው እዚህ ጋር መጽሐፍ ቅዱስም እንደሚነግረን ወደፊትም የማይደረግ ጦርነት ነው የሚደረግ። ይህንን እንግዲህ ምንድነው ኦሪት ዘፍጥረት ምዕራፍ 10 ቁጥር 2 ላይ የምናገኛቸው እነዚህ ጎግ ማጎግ የሚባሉ አሉ እና የነሱም ጦርነት ነው። ጦርነቱም የነሱ ጦርነት ይሆናል ነው የሚባለው። ምንድን ናቸው እነዚህ ጎግ ማጎግ የሚባሉት? ምንድን ናቸው? ለየት ያሉ ናቸው? እንዴት ነው? እንግዲህ የያፌት ልጆች ናቸው። ምንድነው እንግዲህ ኖህ 3 ልጅ አለው። ሴም፣ ካም፣ ያፌት ናቸው። ኖህ ከመርከብ ከወጣ በኋላ ዓለምን የመሉት እነዚህ 3ቱ ናቸው እና ከነዚያ የያፌት ልጆች ጎግ ማጎግ በእርግጥ 7 ናቸው። ከዚህ ጋር ግን 2ቶችን እናንሳና ጎግና ማጎግ ናቸው። እነዚህ በሴምና በያፌት እነሱ ካለፉ በኋላ ሴማውያን በራሳቸው በዝተው ኢየሩሳሌምን ወርሰዋል። እነዚህ ደግሞ ያፌታውያን ደግሞ ይሄ ምንድነው አርማንያን እነ ቃውቃዝ የሚባሉትን ሀገሮች ወርሰዋል እና ያው እንግዲህ ሰው በአጠቃላይ አንድ ላይ ካለ በጦርነት መጋጨት ስለማይቀር ማለት ነው። እነዚህ ያፌታውያን ወይንም ጎግ ማጎግ የሚባሉት ጦር መወርወር የሚችሉ ከቃውቃዝና ከዚህ ከአርማንያ ተነስተው ኢየሩሳሌም ድረስ እየመጡ ነገደ ሴምን ሲወሩ የነበሩ ነበሩ። በጦርነት ጦረኞች የነሱ ጦርነት ነው ተመልሶ ይመጣል የሚባለው። በጣም ኃያላን ነበሩ እና ከዕለታት አንድ ቀን እነዚህ ሴማውያን ወደ እግዚአብሔር ጸለዩ። ከዚያ በኋላ እግዚአብሔር ረድቷቸው በአፈር በቅጠል ብለው እንዲሁ እነዚያ ታላቅ ጦር ይዘዋል። ልክ እኛ ጣሊያንን ባድዋ እነሱ ታላላቅ መሳሪያ ይዘው እኛ እንዲሁ በጋሻ በጦር በጎራዴ ብለን እንዳባረርናቸው እነዚህ ደቂቀ ሴምም እግዚአብሔር ረድቷቸው በአፈር በቅጠል ብለው አባረዋቸዋል እነዚህን ሰዎች ማለት ነው። ግን እነዚህ በመጨረሻው ዘመን ለጦርነት እንደሚቀሰቀሱ ግን ማለት ነው ትንቢተ ሕዝቅኤል ምዕራፍ 38 ይናገራል። ያነሳቸዋል እነዚህን ማለት ነው እና ነቢዩን ጠርቶ ወተነበ ላይ ለጎግ ወማጎግ በጎግና በማጎግ ላይ ትንቢት ተናገር ይላል። ከዚያ በኋላ ትንቢቱ ምንድነው የሚለው? እነዚህ በዘመነ ያፌት የነበሩት
እነሱ እንደገና መጥተው በዚህ ዓለም ጦርነት እንደሚጀምሩ ይናገራል። በእርግጥ ከዚህ ጋር ሁለት ነገር አለ። ያ ማለት ምን ማለት ነው? ጎግ ማጎግ እነዚህ አሉ ወይ? አይ እነዚህ ላይኖሩ ይችላሉ፣ ግን እነዚህን ወክለው የሚመጡ አሉ። ልክ የጎግ ማይጎግን ስራ ይዘው ማለት ነው። ከዚያ ጋር የግብር ልጆቻቸው ማለት ነው። በአካለ ስጋ ሳይሆን በአካለ ስጋ እነሱን ግብር ያደረጉ ጭካኔያቸው፣ ስማቸው ማስፈራሪያ ይሆንና እነሱን ወክለው የሚመጡ አሉ እና የእነዚህም ጦርነት ከባድ ነው ተነግሯል። ምናልባት እንዲያውም ከዚያ ጋር አባቶቻችን ያስቀመጡት ማለት ነው ይህንን ጦርነት ያነሳሉ የሚባሉትን አካሎች እግዚአብሔር ይሄ ምድር ቄልና ቅርፍት ቄል የሚባል ተራራዎችን በታምራት አጋጥሞ እንደዘጋባቸው በመጨረሻው ዘመን ግን ማለት ነው አምስተኛው መልአክ ስራውን በሚሰራ ጊዜ ማለት አምስተኛው መልአክ ወደዚህ ምድር በሚወርድ ጊዜ ይህንን ተራራ ከፍቶላቸው ማለት ነው እንደገና እርስ በርሳቸው ጦርነት እንደሚጀምሩና የዓለም ፍጻሜ እንደሚሆን ጦርነታቸውም 3 ዓመት ከመንፈቅ እንደሆነ ከሐሳዊ መሲህ ሰራዊት ጋር ጦርነት እንደሚጀምሩ ተጽፏል በአጠቃላይና ጦርነቱ ይህንን የሚያመለክት ነው። ጦርነቱ እንግዲህ እዚህ በእኛ የእድሜ ክልል ላይ ትናንት እንደነበረው ዛሬም እንደምናየው እንዳልሆነ ከዚህ ለየት ያለ ከተጀመረም ፍጻሜ እስከ ዓለም ፍጻሜ የዓለም ፍጻሜ እንጂ ተጀምሮ የሚቋረጥ የሚቆም እንዳልሆነና ለዚሁም ደግሞ የሚነሱ የጎግ ማጎግ የግብር ልጆች እንደሚነሱ በደንብ አድርገው አስረድተውናል መምህራችን። ሌላው ደግሞ ብዙ ሐሰተኞች ነቢያቶች ይነሳሉ ይላል። እነዚህ ሐሰተኛ ነቢያት የተባሉ እነማን ናቸው? ሐሰተኛና ነቢያትና እውነተኛ ነቢያትስ መለየው ምንድን ነው? አሁን ይህ ምንድን ነው የምጽአቱ እንትኖች ከተባሉት ቅድም ክርስቶስ ነን ብለው ቢነሱ ነበሩ። አሁን ደግሞ ሐሰተኞች ነቢያት ይነሳሉ ነው። እንግዲህ ሐሰተኞች ነቢያት አሁንም በዓለም ብቅ እያሉ ነው። በእርግጥ ሐሰተኞች ነቢያት እንኳን አሉ ብዬ በግሌ አላምንም። ጠንቋዮች ካልሆኑ በቀር ሐሰተኞች ነቢያትም ስራ መስራት ጀምረዋል የሚል እሳቤ የለኝም በእኔ በግሌ ማለት ነው። በሐሰትም ቢሆን ለአቅመ ነቢያት አልደረሱም ነው። አዎ ለሐሰትም ቢሆን ለአቅመ ነቢያት ለመድረስ ትንቢት አንዳንድ ጊዜ ይሄ ምንድን ነው ዋሽቶ ማሳመንም አለ። ግን አሁን ነቢያት ነን የሚሉት ዋሽቶ እንኳን የማያሳምኑ ናቸው። ሐሰተኞች ነቢያት ሐሳዊ መሲህን ውሸተኛው ወይንም ሐሰተኛው መሲህን ተከትለው ነው የሚመጡ። እሱን እንደ አምላክ አድርገው ማለት እሱን እንደ አምላክ አድርገው የእሱን መንግስት የሚሰብኩ ናቸው። እውነተኞችን ነቢያት ነው መጀመሪያ ማወቅ ያለብን። እንግዲህ እግዚአብሔር እንዲያውም ዛሬ ጥሩ አንስተነዋልና በዕለተ ምጽአት ከዚህ በፊት እስራኤላውያን ባቢሎን በሚኖሩ ጊዜ ካሁን በኋላ ከባቢሎን አንወጣም ኢየሩሳሌምም አንገባም ብለው ተስፋ በቆረጡ ጊዜ እግዚአብሔር ከእውነተኞች ነቢያት ትልቁን ነቢዩ ሕዝቅኤልን አስነስቶላቸው ነበረ እና እሱ ምንድን ነው የሚለው በምዕራፍ 37 ላይ ማለት ነው ወኮነ እደ እግዚአብሔር ላይ ነው የእግዚአብሔር ቃል ወደ እኔ መጣ፣ የእግዚአብሔር እጅ እንደ ድንኳን እንደ ጥላ ከበበኝ ይላል። እውነተኞች ነቢያት ትንቢት መናገር ሲጀምሩ መጀመሪያ የእግዚአብሔር ቃል ወደ እኔ መጣ ካለ በኋላ እንደ ጥላ እንደ ድንኳንም ከበበኝ ይልና ከዚያ በኋላ ስለ ትንሣኤ ሙታን ልክ አሁን ዛሬ ዕለተ ምጽአት ስለ ትንሣኤ ሙታን እያወራን ስለሆነ ሰፋ አድርገን ስናነሳው እሱ ጋር ነው የሚያነሳልን ማለት ነው። መጀመሪያ ተደሞ ከዚያ አንክሮ ተደሞ አብይ ራእይ ይገለጥላቸዋል እውነተኞች ነቢያት። ከዚያ በኋላ ግን እንደዚያ ሲያደርጉ እግዚአብሔር ሲጠራቸው ነው እንጂ ጊዜ ቀጥረው ሰዓት ቀጥረው ቤተ እምነት ቀጥረው በዚህ ሰዓት ትንቢት እንናገራለን ብለው አይደለም። እግዚአብሔር በጠራቸው ጊዜ ነው። ለምሳሌ ሕዝቅኤልን የጠራው አንድ በባቢሎን ይኖር የነበረ ሰዱቃዊ ተነስቶ እስራኤላውያንን ሰበካቸው። ካሁን በኋላ ከባቢሎን መውጣትም የለ፣ ሁልጊዜም ባርነት ነው፣ በኋላም ከሞት ነው በኋላ መነሳት የለም፣ ትንሣኤ ሙታን ነገር የለምና ተስፋ ቁረጡ ብሎ ሰበካቸው። እስራኤል ያኔ በምርኮ ስለነበሩ ተስፋ ስለቆረጡ ማለት ነው የብሳ አይጽምቲነ ወተሐውለ ተስፋነ ብለው ተነሱ። በቃ ተስፋም ቆረጡ፣ ሁሉንም ነገር ተው። ከዚያ በኋላ እግዚአብሔር ሕዝቅኤልን ጠራና ማለት ነው ወሰደው፣ ከህዝብ ነጠለው፣ ብቻውን አደረገና ከዚያ በኋላ የሞቱ አይጽምቶችን እንዲለመልሙ አደረገ። እንዲህ ነው ያደረገው። የእግዚአብሔር ልጅ ሆይ ካለ በኋላ ምንድነው ያለው? እነዚህ አይጽምት እንዲነሱ ትንቢት ተናገራለሁ። እነዚህ አጽሞች በሶስት ወይም በሁለት ነገር ይከፈላሉ። በመጀመሪያ ደረጃ ትንቢቱ የራእይ ነው ከተባለ በራእይ ነው ያሳየው፣ ነገር ግን በአካልም አሳይቶታል። ያ ማለት ምን ማለት ነው? ደቂቀ ወይንም ደግሞ ነገደ ጌት የሚባሉ አሉ።
እና በአንድ ዘመን በጦርነት በዜና መዋዕል ምዕራፍ 7 ቁጥር 20 እስከ 22 ማንበብ ይቻላል። ደቂቀ ጌት ተነስተው ደቂቀ ኤፍሬም የሚባሉትን የኤፍሬምን ነገድ መጥተዋቸው ወደ መቃብር አውርደዋቸው ነበረ እና እነሱን ቀስቅሷቸዋል፣ እንዲነሱ አድርጎ አሳይቷቸዋል። በሁለተኛ ደረጃ ደግሞ አይ ትንሣኤው ራሱ በእንትን ብቻ ነው፣ በዚህ ምንድን ነው ለእስራኤል ነው እንጂ ለአሕዛብ አይደለም እንዳይሉ ማለት ነው። ይሄ ሰራዊተ ባቢሎን የባቢሎንን ሰራዊት እንዲሁ አጥንታቸውን ከሞቱ 45 ዘመን የሆናቸውን ማለት ነው በ40 ቀን በጎኑ ተኝቶ አስነስቶ አሳይቶታል። ይህንን ዜና እስክንድርም ጽፎታል። የአይሁዳውያን ታሪክም ይናገረዋል እና እነዚህን አስነስቶ እንዲነሱ አድርጎታል። እንግዲህ ብዙ ነቢያቶች እንግዲህ አሁን እኔ እየተናገሩት ያለሁት እውነተኛ ነቢያቶች ናቸው። እውነተኛ ነቢያቶች አንደኛ አሁን ሕዝቅኤል ያስነሳቸው ከእስራኤል ወገን የሆኑት ከሞቱ 120 ዘመን ሆኗቸው ነበረ። የማረካቸው ንጉሥ አሦር ነው። ከሞቱ ደግሞ 120 ዘመን ሆኗቸው ነበረ። 120 ዘመን በመቃብር ያሉትን ነው እንግዲህ ሕዝቅኤል እንዲያስነሳ አደረገው። አዎ መቃብሩ እዛ እንዲነሳ አደረገው እግዚአብሔር። እንደገና ደግሞ ሌሎች እነዚህ ሰራዊት ባቢሎን የተባሉት የባቢሎናውያን ወገኖች ደግሞ ከሞቱ 45 ዘመን ሆኗቸው ነበረ። እነዚህ አጥንቶች ይነሳሉ አይነሱም አለው። አንተ ታውቃለህ እኔ ምን አውቃለሁ አለ ነቢዩ ሕዝቅኤል ማለት ነው። አይ በል እንዲነሱ ትንቢት ተናገር አለ። እናንተ አጽሞች ስሙ እያለ ትንቢት መናገር ሲጀምር እግዚአብሔር በጥበቡ መጀመሪያ አጥንት ነበረ፣ በአጥንቱ ላይ ጅም አታታበት። ቀጥሎ ስጋ አለበሳቸው። በሶስተኛው ቆርበት አምጥቶ አለበሳቸው፣ የዕለት ሬሳ ሆኑ። በአራተኛው ነፍሳቸውን ከስጋቸው አዋህዶ አስነስቶ አሳየው። እንግዲህ እውነተኛ ነቢያቶችን በዚህ ነው የምናውቃቸው። ሐሰተኛ ነቢያቶች እንግዲህ አይደለም የ120 አይደለም የ45 ዘመን ቀርቶ ማለት ነው የ5 ቀን ሬሳ አስነስቶ ከሆነ እዛ በኋላ የምናውቀው ነገር ነው። ግን አስነስቶ አያውቁም። ብዙ ሰው እኮ ሞቷል። አሁን ግን እስካሁን ድረስ አንድ ነቢይ ሙት ሲያስነሳ አላየንም፣ ታምራትም ሲያደርግ አላየንም በነገራችን ላይ ማለት ነው። እና ዝም ብሎ ግን ብዙሃን ነቢያት ግን እንዲያው መጥተው ነቢያት ነን ምናምን ይላሉና ህዝቡ እነዚህን ነቢያት ሲያይ እውነት ነው ብሎ እንዳይከተልም መመርመር አለበት። ቅናት አይደለም፣ ይሄ ምቀኝነት አይደለም። እውነታውን ማወቅ አለበት። አንዳንዴ ብድግ ብሎ አንድ ሰው ነቢይ ነኝ ካለ የነቢይነትን ስራ ሰርቶ ማየት አለብን። አምላክ ነኝ ሲል እኮ ኢየሱስ ክርስቶስ የአምላክነትን ስራ ሲሰራ አይተናል። አባቴ ይሰራል እኔም ደግሞ እሰራለሁ ብሎ አባቴ ሙት ያነሳል እኔም አስነሳለሁ፣ አባቴ በኤልያስ አድሮ ሙት አስነስቷል አለ። እሱም አልዓዛርን ሲያስነሳ አሳይተናል። ነቢይ ነኝ ሕዝቅኤል ነኝ እንደ ሕዝቅኤል ነቢይ ነኝ ካለ የሕዝቅኤልን ስራ መስራት አለበት። እንደ ነቢዩ ኢሳይያስ ነኝ ካለ የኢሳይያስን ስራ ሰርቶ ማሳየት አለበት አንድ ነቢይ ማለት ነው። ያለዚያ ግን ብዙ ነቢያቶች በስሜ ይመጣሉ እንደተባለው ሐሰተኞች ነቢያቶች እንዳይሆኑ መጠንቀቅ ያስፈልጋል። ጌታችንና መድኃኒታችን ኢየሱስ ክርስቶስም ሲያስተምር የአብርሃም ልጆች ነን በሚል በአብርሃም ልጅነት የዘር ሐረግ በመመጻደቃቸው የአብርሃም ልጆች እስከሆናችሁ የአብርሃምን ስራ በሰራችሁ ነበር ብሏል። ልክ አሁን ሰው እንዳሉት እውነተኛ ነቢይ ነኝ ወይም ሕዝቅኤል ኤርምያስን ወክላለሁ ካለ የእነዚህን ነቢያት ስራ ሰርቶ ማሳየት ነው። በነገራችን ላይ ራሱ ነቢይነት ራሱ በዘር የሚወርድ እኮ አይደለም። ራሱ አሞጽ ሲናገር ወይ ኮንኳ አነ ነቢይ ወይ ወልደ ነቢይ፣ እኔ ነቢይም አይደለሁ የነቢይ ልጅም አይደለሁ አለ። አላ ተቀራሚ በለሳነ ስራ ያለ በለስ ነበር የሚለቅም። በለስ የሚባለው አለ አይደለ? በቁልቋል ወይንም በለስ የሚባለው ያንን ከምድረ በዳ እየለቀመ እየሸጠ የሚኖር ነበረ ነቢዩ አሞጽ። ከዚያ በኋላ ግን እግዚአብሔር ከምድረ በዳ አስነስቶ ነቢይ ያደረገው። ስለራሱ ሲናገር እኔ ነቢይም አይደለሁ የነቢይ ዘርም አይደለሁ፣ እግዚአብሔር ግን ከበለስ መልቀም አንስቶ ነቢይ ያደረገው። እሺ መምህር እንግዲህ ምልክቶቹ እጅግ ብዙ ነው። ጌታችንና መድኃኒታችን ኢየሱስ ክርስቶስ ለሐዋርያት ሲያስተምራቸው ብዙ ናቸውና ከሰዓታችን አኳያ ጠቅላል እያደረግን እናያቸዋለን። በነቢዩ በዳንኤል የተባለውን የጥፋት ርኩሰት በተቀደሰው ተራራ ቁሞ ስታዩ አንባቢው ያስተውል ይላል። ከዚያው ከምልክቱ አንዱ። ስለዚህ የተቀደሰው ተራራ የተባለ የትኛው ነው? የጥፋት ርኩሰት የተባለው የትኛው ነው? አሁን በክርስቶስ ስም ብዙዎች ይመጣሉ ብለናል። በክርስቶስ ስም የሚመጣው የትኛውም አካል ይሁን የራሱ ቤተ መቅደስ ይገነባል። አሁን ቤተ መቅደስ የለም። በኋላ በሚመጣ ጊዜ ግን ራሱ ቤተ መቅደስ እንትን ይላል ይሰራል። ወዮሐንስ ቤተ መቅደስ ነው የሚለው ቆሞ እኔ አምላክ ነኝ ብሎ የሚያስተምርበት። ልክ አሁን ሰዎች ብድግ ብለው ቤተ እምነት ሰርተው እንደሚያስተላልፉት ሁሉ
ቤተ መቅደስ ይገነባል። በዚያም ላይ ጣዖት ርኩሰት የተባለው ማለት ነው መስዋዕት ተሰዋለሁ ይላል። ቤተ እምነት ወይም ደግሞ እንዲሁ በቃ የራሱን ቤተ መቅደስ ገንብቶ ማለት ነው ጣዖት ያቆማል ወይም ራሱ ጣዖት ሆኖ ይቆማል። እንግዲህ ሐሳዊ ስለሆነ ሐሰተኛ ስለሆነ ያንን ነውና በዚህን ጊዜ በዳንኤል የተባለውን ያስተውል ነው ዋናው ትልቁ ነገር ማለት ነው። ምክንያቱም ዳንኤል ነቢዩ ዳንኤል ቀደም ብሎ በትንቢት ከገለጣቸው አንደኛ የጌታችን የኢየሱስ ክርስቶስን መምጣት ተናግሯል። በሁለተኛ ደረጃ ደግሞ ከሱ በኋላ ሐሰተኛ በክርስቶስም የሚመጣ ሐሰተኛ እንደሚመጣ ያውቃልና ያንን ነገር ተናግሮ ነበረ። አሁንም ህዝቡ ዛሬም ያሉት በዚህ ዓለም ያሉት ሰዎች ዳንኤል ያለውን ነቢዩ ዳንኤል የተናገረው ማስተዋል አለብን። መጽሐፍ ቅዱስን የሚያነብ ሰው ሁሉ መመርመር ማወቅ አለበት። ሌላው እምከመ በጽአ ጊዜሁ እምበለስ አይምሩ አምሳሊሁ ይላል። በለሱን ወይም ደግሞ ምሳሌውን ከበለስ ተማሩ። ቅጠሉ እንደለመለመ ከበለስ ታያላችሁ ይላልና ይሄ ደግሞ ምንድን ነው? በእርግጥ ቅዱስ ያሬድም በለስ ዘይቤ ቤተ እስራኤል እሙንቱ ብሎ በለስን በቤተ እስራኤል መስሎ ተርጉሞታልና ምሳሌውን ከበለስ ታያላችሁ ሲል ምንድን ነው? ምሳሌውን ከበለስ ተማሩ ነው። እንግዲህ ያው በለስ ቅጠለ ሰፋፊ ነው፣ ፍሬም ያፈራል፣ አይበላም። በለስ የሚባለው ማለት ነው። እና በበለስ እንግዲህ ብዙ ነገር ኃጢአት በበለስ ይመሰላል። ቤተ እስራኤል በበለስ ተመስለዋል። እንዳጠቃላይ ግን በለስ ምንም እንደማይረባ እንደማይጠቅም ሁሉ ማለት ነው። ያው ብዙዎች ተነስተው እኛንን አምላክ ፀሐይን የምናወጣ የምናገባ እኛንን እስከ ማለት ድረስ ይደርሳሉ። ከምጽአት በፊት ብዙዎች ተነስተው እኛ አምላክ ነን ብለዋል። ናቡከደነጾር አና አሳርቅ ፀሐይን የማወጣ የማገባ እኔ ነኝ እስከ ማለት ድረስ እንደተናገረ በታሪክ ተጽፏል። መላከ ጢሮስ የተባለውም ደግሞ አምላክ ነኝ እስከ ማለት ድረስ ደርሷል። ሌሎችም አምላክ ነኝ ብለዋል። እናም በለስ አይምሩ። አሁን በለስ ምንድን ነው? አባቶቻችን በእርግጥ ተናግረውታል። በአብዛኛው በለስ ሲባል ማለት ነው እስራኤል በመንግስት በምትደራጅ ጊዜ ፍጻሜው እንደሚሆን ነው። እንግዲህ ሁላችንም እንደምናውቀው ምን ማለት ነው? አሁን እስራኤላውያን ይወርዳል ይወለዳል ብለው ያምኑ፣ ወርዷል ተወልዷል አይሉም። ከእንግዲህ ይወርዳል ይወለዳል ብለው ነው የሚያምኑት። በትንቢት ነው የሚጠብቁት። እና እነሱ አምላካችን ተወለደ አሁን ክርስቶስ መጣልን ብለው ማስተማር ሲጀምሩ የመጨረሻው ዘመን መሆኑን ወቁ ነው የሚለው። እንግዲህ እስራኤልን ስንመለከተው እኛ ኢትዮጵያውያን እንግዲህ አዲስ ዓመት በመስከረም ጀምረን እናከብራለን። ሌሎች ጎርጎርዮሳውያን ደግሞ በጥር ወይንም ጃንዋሪ ብለው ያከብራሉ። እስራኤላውያን ግን እስካሁን ድረስ የክርስቶስን ልደት ስለማያምኑ ከግብጽ ሲወጡ ወዝንቱ ወር ይኩንክሙ ቀዳማየ ወርሃ፣ ይህ ወር የወር መጀመሪያ ይሆናችሁ ብሎ የሰጣቸውን ተከትለው ማለት ነው። ገና የዓመት መጀመሪያቸው ሚያዝያ ላይ ነው። ክርስቶስ አልተወለደም ብለው ነው የሚያምኑ እና ሐሳዊ መሲህ በሚወለድ ጊዜ ክርስቶስ እንደተወለደ አድርገው ይሰብካሉ ነው የሚባለው በታሪክና ያንን ነው ከበለስ ተማሩ ያል ምስጢሩ ማለት ነው። ቅዱስ ያሬድም በለስ ዘይቤ ቤተ እስራኤል እሙንቱ፣ በለስ ማለት ቤተ እስራኤል ናቸው ያለው። ቅጠል ተለውጦ ሰው አይሆንም፣ ሰውም ተለውጦ ቅጠል አይሆንም። ግብራቸውን ነው፣ በግብር መመሳሰላቸው ነው። መልካም። ሌላው ደግሞ ያችን ሰዓት ከአብ በቀር የሚያውቃት የለም፣ ወልድም አያውቃትም፣ የሰማይ መላእክትም ቢሆኑ አያውቋትም ይላል። ይህ እንዴት ነው? ከአብ በቀር ያችን ሰዓት ወልድም አያውቃትም፣ የሰማይ መላእክትም ቢሆኑ አያውቋትም ይላልና እንደው ለተመልካቾቻችን ለአድማጭ ተመልካቾቻችን ግልጽ እንዲሆን ሌሎችም ሰዎች ደግሞ ይህን እንደ ምክንያት በማድረግ አብን ከወልድ ለይተው የሚናገሩ ስላሉ ምን ማለቱ ነው? አዎ በነገራችን ላይ ያው እየተነጋገር ነው እየተመማር ነው ያለ የዕለተ ምጽአት ምስጢር ስለሆነ የዕለተ ምጽአት ምስጢር መድኃኒታችን ኢየሱስ ክርስቶስ የሚመጣበት ስለሆነ ከባድ ነው ምስጢሩ ራሱ። አባቶቻችን ያስተማሩንን ይዘን እንናገራለን እንጂ ፈትፍተን ማስረዳት አንችልም። ምክንያቱም ይህ መለኮታዊ ስራ ነው፣ ገና ወደፊትም የሚደረግ ስለሆነ መወሰንም አይቻልም። እንዳጠቃላይ ግን አልቦ ዘየአምራ ለይቲ ዕለት ያችን ቀን ከአብ በቀር የሚያውቃት የለም። ኢ ወልድ ወልድም አያውቃትም፣ ወኢ መላእክትም አያውቋትም። የትኛዋን ዓለም የሚያልፍባትን እግዚአብሔር የሚመጣባትን ቀን ያችን ሰዓት ያችን ቅጽበት የሚያውቃት የለም ነው እንግዲህ ጥያቄው። ወደ መልሱ ስንሄድ እንግዲህ አብ
ወልድ መንፈስ ቅዱስ እንላለን። ከዚህ ጋር መጀመሪያ አብ ወልድ መንፈስ ቅዱስ በሚለው ስንመለከተው አብ ልብ ነው፣ ወልድ ቃል፣ መንፈስ ቅዱስ እስትንፋስ ነው። አሁን ዕለተ ምጽአት ወደፊት የሚመጣ ምስጢር ስለሆነ በአብ ልብ ታስቦ ይኖራል። በወልድ ቃል ግን ለፍ ተብሎ አላለፈም ገና። ወልድ ያውቃትም ማለት በቃሉ አልተናገራትም ነው፣ አላሰለፋትም ማለት ነው። ገና አላለፈችም። አንደኛ አላለፈችም። በሁለተኛ ደረጃ ደግሞ በወልድ ቃልነት እለፊ ተብላ አልተነገረችም። ጻድቃንና ኃጥአንም ኑ ሀብዬ፣ ኃጥአን በቀኙ ጻድቃን በግራው ይቆሙ ዘንድ ኑ ወደኔ ብሎ በቃሉ አልጠራቸውም እና ያችን ቀን ያውቃትም ማለት በአምላክነት ስራው ያውቃትም ሳይሆን ገና አላሳለፋትም። በአብ ልብነት ታስባ በወልድ ቃልነት አልተነገረችም። በአብ ልብነት ታስባለች፣ በወልድ ቃልነት ግን አላለፈችም ብለው ነው አባቶቻችን የተረጎሙት። በሁለተኛ ወልድ ማለት ይሄ ወደ ግሱ ይሄዱና ልክ ኦሪት ዘልደት ሲል ኦሪት ዘፍጥረት ማለት ነው። ወልድ ማለትም እግዚአብሔር ወልድን ሳይሆን ፍጥረት ማለት ነው። በዚህ ምድር ያሉት ፍጡራን ማለት ነው። መላእክትም ሲል ከዚያ በኋላ በሚቀጥለው ንባብ ወልድ ካለ በኋላ መላእክትን ነው የሚያስከትል እና ወልድ የተባለም ራሱ ፍጥረት ማለት ነው። ይሄ ማለት ግን ከእግዚአብሔር ወልድ ጋር በምንም አይነካካም። በዚህ ጊዜ በምንም አይነካካም። በጥቅሉ ሰውና መላእክት እንደማለት ነው። አዎ ወልድ ያለውን ዘይቤ ሁሉ ትውልድ ያስተበጽሁኒ፣ ትውልድ ሁሉ ያመሰግኑኛል ስትል አሁን እመቤታችን ፍጥረት ሁሉ ማለት ነው። ኦሪት ዘልደት ማለትም ኦሪት ዘፍጥረት ማለት ነው። ስለዚህ ዘይቤው እዚህ ጋር ወልድ የተባለው ወደ ሰው መጥቶ ይተረጎማል። የአምላክነቱን በዚያ ከጨረስነ በኋላ ማለት ነው። መላእክትም ያውቋትም ማለት እንግዲህ ያው መላእክት ያውቋትም ሰውም ያውቃትም መላእክትም ያውቃትም በተስፋ ነው የሚጠብቃት። ያቺ ዕለተ ምጽአት መቼ እንደምትሆን መቼ እንደምትደረግ ከእግዚአብሔር በቀር የሚያውቅ የለም። በሶስቱ ልብ በሶስቱ ሥላሴ ታትማ ተዘግታ ያለች ነገር ነች። ገና ማኅተሙ አልተፈታም። ስላልተፈታ በሰማይ ያሉ መላእክት በምድር ያሉ ደግሞ ፍጥረታት ያችን ቀን ያውቋል። መልካም መምህር፣ ተመልካቾቻችን እየተወያየን ያለነው የዐቢይ ጾም 5ኛ ሳምንት የሆነውን በቤተ ክርስቲያናችን ስያሜ ደብረ ዘይት የተሰኘውን ነው። መምህራችን መምህር ማይበል ፈጠነ ይህንን እያብራሩልን ይገኛሉ። ከኛ ጋር አብራችሁ እንድትቆዩ ግብዣችን ነው። ለጸሎት